ያክል ተማሪ እዚሁ መታጠፊያ ጋር መኪና አደጋ። ስለዚህ እንዳየነው ከሆነ ብዙ ተማሪዎች የሚመጡት እንዳያችሁ መሀል ለመሀል የሚጓዙ እንደውም አደጋ የለም ማለት አይቻልም። እዚህ አካባቢ ያለውን ነገር ማስተካከል አንድን ማድረግ ያስፈልጋል። በአብዛኛው ላይ ድረስ ወጥተን ተመልሰናል። ላይ ወጥተን በምንመጣበት ሰዓት የእግረኛ መንገድ በምን እንደተሸፈነ አይታችኋል። በጣም ያሳዝናል። ይሄ በኮሪደር ልማት እንኳን የተስተካከሉ ቦታዎች የምታዩት እዚህ ቦታ ላይ ኮሪደር ልማት መግባት አለበት ብዬ ነው። ምክንያቱም የእግረኛ መንገድ ከሌለ እግረኛው ቤት መሄድ አለ መሀል ላይ መውጣት ሲያንሳቸው ይህንን ነገር ያው ትራፊክ ማኔጅመንት ባለስልጣን ኃላፊም አለ፣ የኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ ኃላፊዎች አሉ። ተነጋግረን ይህንን ነገር በቅርቡ ካልፈታን አደጋው በዚህ ይቀጥላል ብዬ ነው የምሰማው። ከዚህ የበለጠ አደጋ ማስተናገድ ይህ ነገር ካልተስተካከለ፣ ምክንያቱም እግረኛው በየት ይሄድ? እንደምታዩት አቋቋማቸው ተሽከርካሪዎች ግራና ቀኝ እንደፈለጉ ነው የሚቆሙት። ቢያንስ አንድ አሽከርካሪ መቆም ያለበት ቀኙን ይዞ ነው አይደለም? ሲፈልግ በዛኛው በኩል ወደ ታች ቆማል፣ ወደ ላይ ይቆማል። በዚህ በኩል ልክ እንደዛው ምንም ስርዓት የለም ቦታው። ስለዚህ ይህን ነገር ካሉት የማህበረሰብ አቀፍ ፖሊስ ተወካይም አሉ። ይህን ነገር በቅርቡ 3 ወርም መፍጀት የለበትም፣ ሳምንት መፍጀት የለበትም። ካሉት ኃላፊዎች ጋር ተነጋግረን እነዚህን ነገሮች ስርዓት ማስያዝ መቻል አለ። ከቤታቸው ወጥተው እንግዲህ ምግብ ቤቶች አሉ፣ ሻይ ቤቶች አሉ። እንደገና ግንባታ የሚያደርጉ ሰዎች መንገድ ላይ ነው አሸዋም ጠጠሩን ሄደው። ስለዚህ እነዚህን ነገሮች በቅርቡ ማስጠንቀቂያ ተሰጥቶ የሚስተካከልበት መንገድ መፍጠር ስላለብን ፕሮግራም ይዘን ከዚሁ መሄድ አለብን ብዬ ነው የማምነው። አመሰግናለሁ።